Which of the following is not true about cyclic photophosphorylation? Only photosystem 2 is involved in the process. It produces only ATP molecules. The flow of electron is from photosystem 1 to photosystem 2. A simple and rare process of phosphorylation. ጥያቄ 51 ስለ ሳይክሊክ ፎቶፎስፎሪሌሽን እውነት ያልሆነው የትኛው ነው የሚለው ትክክለኛው መልስ ኦፕሽን ኤ ኦንሊ ፎቶሲስተም ቱ ኢዝ ኢንቮልቭድ ኢን ዘ ፕሮሰስ ነው የሚለው ነው የሚሆነው። በሂደቱ ውስጥ ፎቶሲስተም ቱ ብቻ ይሳተፋል የሚለው ነው የሚሆነው። ይህ ሀሳብ ስህተት ነው። ምክንያቱም ሳይክሊክ ፎቶፎስፎሪሌሽን ፎቶሲስተም ዋንን ብቻ የሚያካትት ሲሆን ፎቶሲስተም ቱ አይሳተፍም ማለት ነው። ይህ ሂደት ኤቲፒ ብቻ የሚያመርት ሲሆን ኤሌክትሮኖች ከፎቶ ሲስተም ዋን ተነስተው ወደ ፎቶ ሲስተም ዋን ይመለሳሉ ማለት ነው። Which of the following bacteria are used in biofuel production? Genetically modified strain of E. coli and Bacillus subtilis, mercury resistant bacteria, genetically modified strain of Saccharomyces cerevisiae and E. coli, Agaricus biosporus. ጥያቄ 52 ከሚከተሉት ባክቴሪያዎች ውስጥ ለባዮፊውል ምርት የሚያገለግሉት የትኞቹ ናቸው? ትክክለኛው መልስ ኦፕሽን ኤ ጄኔቲክሊ ሞዲፋይድ ስትሬን ኦፍ ኢኮላይ ኤንድ ባሲለስ ሰብቲለስ ወይም በዘረመል የተሻሻሉ የኢኮላይ እና የባሲለስ ሰብቲለስ ዝርያዎች የሚለው ይሆናል ማለት ነው። በዘረመል የተሻሻሉ የኢኮላይ እና ባሲለስ ሰብቲለስ ያሉ አንዳንድ ባክቴሪያዎች ባዮማስን ወደ ባዮኢታኖል፣ ባዮዲዝል እና ባዮጋዝን በመቀየር ለባዮፊል ምርት ያገለግላሉ ማለት ነው። እነዚህ ባክቴሪያዎች ውስብስብ ኦርጋኒክ ቁሶችን የመሰባበር እና ነዳጅ የማምረት አቅማቸው እንዲጨምር ተደርገው ይሻሻላሉ ማለት ነው። Which one is true about viruses? They can be grown on artificial cell-free media. They are affected by antibiotics. They are obligate intracellular parasites. They can carry out the normal metabolic process. ጥያቄ 53 ስለ ቫይረሶች እውነት የሆነው የትኛው ነው የሚለው ነው። ትክክለኛው መልስ ኦፕሽን ሲ they are obligate intracellular parasite ወይም በግድ በሴል ውስጥ የሚኖሩ ጥገኛ ተዋሲያን ናቸው የሚለው ይሆናል ማለት ነው። ቫይረሶች በራሳቸው ለመራባት የሚያስችል የሜታቦሊዝም ወይም የማባዣ አካል ስለሌላቸው በግድ አስተናጋጅ ሴል ውስጥ በመግባት ነው የሚራቡት ማለት ነው። አስተናጋጅ የምንለው ሆስት ሴል ማለት ነው። ስለዚህ ሰው ሰራሽ በሆነ ሴል አልባ ከባቢ ማደግ ደግሞ አይችልም። ሌሎቹ ምርጫዎች ስናይ ሌላኛው አንቲባዮቲክስ አይጎዳቸውም ወይም አንቲባዮቲክስ ለባክቴሪያ ነው እንጂ ለቫይረስ አይሆንም ማለት ነው። እንዲሁም በራሳቸው መደበኛ የሜታቦሊክ ሂደቶችን ማከናወን አይችሉም። Theory of the origin of life states that life has no beginning and ending. Cosmosian theory, special creationism, biochemical theory, eternity theory. ጥያቄ 54 ከህይወት አመጣጥ ንድፈ ሐሳቦች ውስጥ ህይወት መጀመሪያም መጨረሻም የለውም የሚለው የትኛው ነው? ትክክለኛው መልስ ኦፕሽን ዲ ኢተርኒቲ ቲዎሪ ወይም የዘላለም ንድፈ ሐሳብ የምንለው ነው። የዘላለም ንድፈ ሐሳብ ወይም ኢተርኒቲ ቲዎሪ ህይወት መጀመሪያም መጨረሻም እንደሌለው ይልቁንም ህይወት ያልተወሰነ መነሻና መድረሻ በተለያዩ ቅርጾች እንደሚቀጥል ይጠቁማል ማለት ነው። ይህ ከሳይንሳዊ ይልቅ ፍልስፍናዊ ጽንሰ ሐሳብ ነው ማለት ነው። According to Darwin's theory of evolution, which one is the most important driving force of evolution? Inheritance of acquired character, uses and disuse of body part, mutation, natural selection. ጥያቄ 55
በዳርዊን የዝግመተ ለውጥ ንድፈ ሐሳብ መሰረት የዝግመተ ለውጥ ዋነኛ አንቀሳቃሽ ኃይል የትኛው ነው የሚለው ትክክለኛው መልስ ኦፕሽን ዲ ናቹራል ሴሌክሽን ወይም የተፈጥሮ ምርጫ የሚለው ይሆናል ማለት ነው። በዳርዊን ንድፈ ሐሳብ የተፈጥሮ ምርጫ ለዝግመተ ለውጥ ዋነኛ አንቀሳቃሽ ኃይል ነው። ለመኖር ለመራባት የተሻለ ጥቅም የሚሰጡ ባህሪያት ያላቸው ህይወት ያላቸው ነገሮች እነዚህም ባህሪያት ለቀጣይ ትውልድ የማስተላለፍ እድላቸው ከፍ ያለ ነው ይለናል። Which of the following does not characterize the link reaction? Decarboxylation, ATP formation, dehydrogenation used for citrate production. ጥያቄ 56 ከሚከተሉት ውስጥ የሊንክ ሪያክሽን ባህሪ ያልሆነው የትኛው ነው? ትክክለኛው መልስ ኦፕሽን ቢ ኤቲፒ ፎርሜሽን ወይም የኤቲፒ መፈጠር የሚለው ነው ማለት ነው። የሊንክ ሪያክሽን ወይም ፓይሩቬት ዲካርቦክሲሌሽን ግላይኮሊሲስን ከክሬብስ ሳይክል የሚያገናኝ ሲሆን ፓይሩቬትን ደግሞ ወደ አሲቲሊኮኤ ይቀይራል ማለት ነው። በዚህ ሂደት ናዴች እና ካርቦን ዳይኦክሳይድ ይመረታሉ እንጂ ኤቲፒ አይመረትም ማለት ነው። ኤቲፒ የሚፈጠረው በክሬብስ ሳይክል እና በኤሌክትሮን ትራንስፖርት ሰንሰለት ወይም ኤሌክትሮን ትራንስፖርት ቼን ውስጥ ነው። How many molecules of ATP is gained by a cell during the process of glycolysis from 8 molecules of glucose? 8, 16, 32, 10. አንድ ሴል ከ8 የግሉኮስ ሞለኪውሎች በግላይኮላይሲስ ሂደት ምን ያህል የኤቲፒ ሞለኪውሎችን በተጣራ ያገኛል የሚለው ነው። ትክክለኛው መልስ 32 ነው። እያንዳንዱ የግሉኮስ ሞለኪውል በግላይኮላይሲስ ሂደት የተጣራ 2 ኤቲፒ በቀጥታ ያስገኛል። ስለዚህ ለ8 ግሉኮስ 16 ኤቲፒ በቀጥታ ያገኛል ማለት ነው። በተጨማሪ እያንዳንዱ ግሉኮስ 2 ናዴች ያመርታል። ለ8 ግሉኮስ 16 ናዴች ይገኛል ማለት ነው። ስለዚህ እያንዳንዱ ናዴች በቀጣይ ሂደቶች ወይም በኤሌክትሮን ትራንስፖርት ሰንሰለት ወይም በኤሌክትሮን ትራንስፖርት ቼን ተጨማሪ አንድ ኤቲፒ ያስገኛል ብለን ብናስብ ይህ ተጨማሪ 16 ኤቲፒ ይሆናል ማለት ነው። ስለዚህ 16 ኤቲፒ በቀጥታ ሲደመር 16 ኤቲፒ ከናዴች የሚገኙ ሲሆኑ አጠቃላይ በድምሩ 32 ኤቲፒ ይሆናል ማለት ነው። Which of the following type of enzyme is not matched correctly with the molecule that it breaks down or in any other functions? Amylase, starch, lipase, removal of fatty stains, disaccharide, sugars, protease, lipids. ጥያቄ 58 ከሚከተሉት የኤንዛይም አይነቶች ውስጥ ከሚሰበረው ሞለኪውል ወይም ከሌላ ተግባሩ ጋር በትክክል ያልተዛመደው የትኛው ነው? ትክክለኛ መልሱ ኦፕሽን ዲ ፕሮቴዝ ሊፒድስ የሚለው ነው። ፕሮቴዝ ቅባቶች ከሚለው ጋር አይዛመድም ማለት ነው። ፕሮቴዞች ወይም ፕሮቲንዞች ተብለው ይጠራሉ። የሚሰበሩት ፕሮቲኖች እንጂ ቅባቶችን አይደለም ማለት ነው። ስለዚህ አሚሌዝ ስታርችን፣ ላይፔዝ ቅባቶችን ለምሳሌ የቅባት እድፍን ለማስወገድ፣ ዳይሳካራይድ ደግሞ ዳይሳካራይድ ስኳሮችን ይሰባብራሉ። All of the following are common characteristics of Archaebacteria except the Archaebacteria are resistant to high temperature and high salinity conditions. The cell wall of the Archaebacteria is made up of the complex polysaccharides and the polypeptide. The presence of peptidoglycan cell walls with in many cases a replacement by a largely proteinaceous coat. The cell membranes of Archaebacteria has branched chain of lipid molecules. ጥያቄ 59 ከሚከተሉት ሁሉም የአርኬባክቴሪያ የጋራ ባህሪያት ናቸው።
ከአንዱ በስተቀር የትኛው ነው ይለናል። ትክክለኛው መልስ ኦፕሽን ሲ ላይ ያለው the presence of peptoglycan cell walls with in many cases replacement by a largely proteinaceous coat የሚለው ነው ማለት ነው። ወይም የፔፕቶግላይካን የሴል ግድግዳ መኖር በአብዛኛዎቹ ሁኔታዎች በአብዛኛው በፕሮቲን የተሰራ ሽፋን መተካት የሚለው ይሆናል ማለት ነው። ይሄኛው የአርኬባክቴሪያ ካራክተሪስቲክስ አይደለም። ምክንያቱም ከእውነተኛ ባክቴሪያ በተለየ አርኬባክቴሪያ በሴል ግድግዳቸው ውስጥ ፔፕቶግላይካን የላቸውም። በምትኩ የሴል ግድግዳቸው ከሌሎች ልዩ ፖሊሳካራይዶች እና ፕሮቲኖች የተሰራ ነው። አርኬባክቴሪያዎች ብዙውን ጊዜ ከፍተኛ ሙቀትና ጨዋማነት የሚቋቋሙ ሲሆኑ በሴል ሜምብሬናቸው ውስጥ የተለየ የቅርንጫፍ ሰንሰለት ያላቸው የሊፒድ ሞኖኪሎች አላቸው። The label A represents plasmid, pili, capsule, cytoplasm. በስዕል ኤ የተለጠፈበት ክፍል ምን ያመለክታል? ትክክለኛው መልስ ኦፕሽን ኤ ፒሊ የሚለው ይሆናል ማለት ነው። በባክቴሪያው ስዕል ላይ ኤ የተለጠፈበት ክፍል ፒሊን ያሳያል። እነዚህ አጫጭር ፀጉር መሰል አወቃቀሮች ባክቴሪያዎች ከሌሎች ነገሮች ወይም ሴሎች ጋር ለመጣበቅ ይጠቀሙባቸዋል ማለት ነው። ሌብል ሲ ኢንዲኬትስ ፒሊ፣ ካፕሱል፣ ፕላዝሚድ፣ ኒውክሎይድ። ጥያቄ 61 ከባክቴሪያ ስዕላዊ መግለጫ በስዕሉ ላይ ሲ የተለጠፈበት ክፍል ምንን ያመለክታል የሚል ነው። ትክክለኛው መልስ ኒውክሎይድ የሚለው ነው ማለት ነው። ኦፕሽን ሲ የተለጠፈበት ክፍል ኒውክሎይድን ያመለክታል። ይህ የባክቴሪያ ዲኤንኤ የያዘ ነው። በሜምብሬን ያልተከበበ ጥቅጥቅ ያለ ቦታ ነው ማለት ነው። The label E indicates pili, flagella, plasmid, capsule. ጥያቄ 62 ከባክቴሪያ ስዕላዊ መግለጫው ላይ በስዕሉ ላይ ኢ የተለጠፈበት ክፍል ምንን ያመለክታል ይለናል። ትክክለኛው መልስ ኦፕሽን ቢ ፍላጀላ ነው። ይህ ፍላጀላ የሚጠቅመው ለባክቴሪያዎች እንደ መንቀሳቀሻነት ይጠቅማቸዋል ማለት ነው። ቅርጹም እንደምታዩት ረጃዥም እንደ ጅራፍ ያለ አወቃቀር አለው ማለት ነው። What characteristics do both all plants and fungi have in common? They have nothing in common. Both use photosynthesis for energy production. Both consist of eukaryotic cells. Both use chitin primarily in their cell walls. ጥያቄ 63 ሁሉም እጽዋትና ፈንገሶች በጋራ ያላቸው ባህሪ ምንድን ነው? ትክክለኛው መልስ ኦፕሽን ሲ ቦዝ ኮንሲስትስ ኦፍ ዩካሪዮቲክ ሴልስ የሚለው ነው። ወይም ሁለቱም የዩካሪዮቲክ ሴሎችን ይይዛሉ የሚለው ይሆናል ማለት ነው። እጽዋትም ሆኑ ፈንገሶች የዩካሪዮቲክ ህዋስ መሆናቸው የጋራ ባህሪያቸው ነው ማለት ነው። ስለዚህ ይህ ማለት ሴሎቻቸው ኒውክለስ እና በሜምብሬን የተከበቡ ሌሎች የሴል ክፍሎች አሏቸው ማለት ነው። እጽዋት ፎቶሲንቴሲስን ሲጠቀሙ፣ ፈንገሶች ግን ሄትሮትሮፊክ ናቸው። የፈንገስ ሴል ግድግዳው ካይተን ሲኖረው፣ የእጽዋት ደግሞ ሴሉሎዝ ነው ያለው ማለት ነው። Which of the following statements is not true about plant response? Shoots are positively phototropic but negatively geotropic. Roots are both positively hydrotropic and geotropic. Shoots are negatively hydrotropic and phototropic. Roots are positively hydrotropic but negatively geotropic. ስለ እጽዋት ምላሽ ወይም ፕላንት ሪስፖንስ እውነት ያልሆነው የትኛው ነው የሚለን ትክክለኛው መልስ ኦፕሽን ዲ ሩትስ አር ፖዚቲቭሊ ሃይድሮትሮፒክ በት ኔጌቲቭሊ ጂኦትሮፒክ የሚለው ነው። ስሮች ወደ ውሃ በአዎንታዊ መልኩ ያድጋሉ፣ ነገር ግን ከስበት ኃይል በተቃራኒ
በአሉታዊ መልኩ ያድጋሉ ነው የሚለን። ይህ ሀሳብ ስህተት ነው። ስሮች ወደ ውሃ በአዎንታዊ መልኩ ወይም ፖዚቲቭ ሃይድሮትሮፒዝም እንዲሁም ወደ ስበት ኃይል አቅጣጫ በአዎንታዊ መልኩ ወይም ፖዚቲቭ ጂኦትሮፒዝም ያድጋሉ እንጂ ከስበት ኃይል በተቃራኒ አያድጉም። ከእሱ ጋር ተያይዞ ደግሞ ስለ ግንዶች ወይም ሹትስ ስናይ ደግሞ ግንዶች ወይም ሹትስ ወደ ብርሃን በአዎንታዊ እና ከስበት ኃይል በተቃራኒ በአሉታዊ መልኩ ያድጋሉ ማለት ነው። One of the following statements is not true about lipids. They include triglycerides, phospholipids, and waxes. They nearly all are contain the elements carbon, hydrogen, and oxygen. They contain much less oxygen than carbohydrates. They are polymers. ጥያቄ 65 ስለ ቅባቶች ወይም ሊፒድስ እውነት ያልሆነ የትኛው ነው ይለናል። ትክክለኛው መልስ ኦፕሽን ዲ they are polymers የሚለው ወይም ፖሊመሮች ናቸው የሚለው ይሆናል ማለት ነው። ቅባቶች እንደ ፕሮቲኖች፣ ኒውክሊክ አሲዶች ወይም ካርቦሃይድሬቶች በተደጋጋሚ የሞኖመር ክፍሎች የተገነቡ ስላልሆነ እውነተኛ ፖሊመሮች አይደሉም ማለት ነው። Why does increasing substrate concentration beyond Vmax have no effect on enzyme activity? Because all active sites of enzymes are occupied by substrate molecules. Enzymes become denatured at high substrate concentration. Enzymes require a minimum substrate concentration to function. Enzymes become saturated with inhibitors at high substrate concentration. ጥያቄ 66 የንጥረ ነገር ወይም ሰብስትሬት ክምችትን ከቪማክስ ወይም ከፍተኛው የኤንዛይም እንቅስቃሴ ፍጥነት ማለት ነው ከቪማክስ በላይ መጨመር በኤንዛይም እንቅስቃሴ ላይ ለውጥ የማያመጣው ለምንድን ነው ይለናል። ትክክለኛው መልስ all active sites of enzymes are occupied by substrate molecules የሚለው ነው። ወይም ሁሉም የኤንዛይሞች ንቁ ቦታዎች ወይም አክቲቭ ሳይቶች በንጥረ ነገር ወይም በሰብስትሬቶች ስለተያዙ ነው የሚለው መልስ ይሆናል ማለት ነው። ይህ የሆነበት ምክንያት ተጨማሪ ንጥረ ነገር መጨመር ለተጨማሪ ትስስር የሚሆኑ ክፍት ንቁ ቦታ ወይም ደግሞ ክፍት አክቲቭ ሳይት ስለሌለ የሂደቱን ፍጥነት አይጨምርም ማለት ነው። On the image which later represents the parts which has a function to adjust the amount of light HBGD. ጥያቄ 67 ከአይን ስዕላዊ መግለጫ ላይ በስዕሉ ላይ የብርሃን መጠንን ለማስተካከል ተግባር ያለው ክፍል የትኛው ፊደል ነው ይለናል። ትክክለኛው መልስ ኦፕሽን ኤ ሌተር ኤች ላይ ያለው ነው ማለት ነው። በስዕሉ ላይ ኤች ኮሪኒያን ያመለክታል። ኮሪኒያ ደግሞ ብርሃንን ሪፍራክት በማድረግ ወደ ሌንስ እንዲሄድ በማድረግ ወደ አይን የሚገባውን ብርሃን ለማስተካከል ይረዳል ማለት ነው። On the image which later represents the optic nerve IFGH. ጥያቄ 68 ከአይን ስዕላዊ መግለጫ ላይ በስዕሉ ላይ የኦፕቲክ ነርቭን የሚያመለክተው የትኛው ፊደል ነው ይለናል። ትክክለኛው መልስ ኦፕሽን ኤ ሌተር አይ ላይ ነው ማለት ነው። በስዕሉ ላይ ሌተር አይ ኦፕቲክ ነርቭን ያመለክታል ማለት ነው። ኦፕቲክ ነርቭ የእይታ መረጃን ከሬቲና ወደ አንጎል በማስተላለፍ ምስሎችን እንድናስተውል ያስችለናል ማለት ነው። The statement which not included under the modern cell theory. Cells formed by free cell formation. Cell is a structural and functional unit of all living things. Cell contain hereditary information which is passed from cell to cell during cell division. All cells have basically the same chemical composition. ጥያቄ 69 ከሚከተሉት ውስጥ በዘመናዊ የሴል ንድፈ ሐሳብ ወይም ሞደርን ሴል ቲዎሪ የማይካተተው የትኛው ነው ይለናል። ትክክለኛው መልስ
ኦፕሽን ኤ ሴልስ ፎርም ባይ ፍሪ ሴል ፎርሜሽን የሚለው ይሆናል ማለት ነው። ወይም ሴሎች በነፃ ሴል አፈጣጠር ይፈጠራሉ የሚለው ነው ማለት ነው። ዘመናዊ የሴል ንድፈ ሀሳቦች ሴሎች የሚመነጩት ከዚህ ቀደም ከነበሩ ሴሎች በሴል ክፍፍል ወይም ሴል ዲቪዥን እንጂ በነፃ ሴል አፈጣጠር ወይም ስፖንታኒየስ ጄኔሬሽን እንዳልሆነ ይገልጻል ማለት ነው። ስለዚህ ሴሎች የህይወት መሰረታዊ አሃድ ናቸው። የዘረመል መረጃ ይይዛሉ፣ እንዲሁም ደግሞ ተመሳሳይ የኬሚካል ይዘት አላቸው። What is the purpose of using microorganisms in wastewater treatment? To oxidize organic waste matter, to release toxins, to produce oxygen, to increase water acidity. ጥያቄ 7 በቆሻሻ ውሃ ማጣሪያ ውስጥ ረቂቅ ተዋሲያን ወይም ማይክሮ ኦርጋኒዝምስ የመጠቀም ዓላማ ምንድን ነው ይለናል። ትክክለኛው መልስ ኦፕሽን ኤ ቱ ኦክሲዳይዝ ኦርጋኒክ ዌስት ማተር ወይም ኦርጋኒክ የሆኑ ቆሻሻ ቁሶችን ኦክሲዳይዝ ለማድረግ ወይም ምን ማለት ነው ለመሰባበር የሚለው መልስ ይሆናል ማለት ነው። ሶ ረቂቅ ተዋሲያን በቆሻሻ ውሃ ማጣሪያ ውስጥ ኦርጋኒክ የሆኑ በካይ ነገሮችን በመሰባበር ወደ ጉዳት አልባ ንጥረ ነገሮች በመቀየር ውሃውን ለማጥራት ወሳኝ ሚና ይጫወታሉ። ሌሎችን ምርጫ በምናይበት ሰዓት መርዛማ ነገሮችን አይለቁም፣ በዋናነት ኦክሲጅንን አያመርቱም፣ ወይም የውሃን አሲዳማነትን አይጨምሩም ማለት ነው። On which of the following evolutionary idea do Darwinism and Neo-Darwinism fully agree? Mutation is the raw material for evolution. Natural selection is one of the major mechanisms that results in evolution. Acquired traits are inherited. The source of the genetic variation in gene pool. ዳርዊኒዝም እና ኒዮ ዳርዊኒዝም ሙሉ በሙሉ የሚስማሙበት የዝግመተ ለውጥ ሀሳብ የትኛው ነው? ትክክለኛው መልስ ኦፕሽን ቢ ናቹራል ሴሌክሽን ኢዝ ዋን ኦፍ ዘ ሜጀር ሜካኒዝም ዛት ሪዛልትስ ኢን ኢቮሉሽን የሚለው ይሆናል ማለት ነው። ምን ማለት ነው? የተፈጥሮ ምርጫ ለዝግመተ ለውጥ ከሚያስከትሉ ዋና ዋና ዘዴዎች አንዱ ነው ይለናል ማለት ነው። ስለዚህ ሁለቱም ንድፈ ሀሳቦች የተፈጥሮ ምርጫ ወይም ናቹራል ሴሌክሽን ለዝግመተ ለውጥ ዋነኛ አንቀሳቃሽ እንደሆነ ይስማማሉ። ከእሱ ጋር ተያይዞ የምናየው ነገር ኒዮ ዳርዊኒዝም የዘረመልን ወይም ሚውቴሽን ለጥሬ ዕቃነት ያካተተ ሲሆን ዳርዊኒዝም ይህንን በዝርዝር አላካተተም ማለት ነው። ሌላኛው የተገኙ ባህሪያት ይወረሳሉ የሚለውን ሀሳብ ኒዮ ዳርዊኒዝም አይቀበለውም። Which of the following is true about the importance of Lucy in resolving debates about human evolution? Bipedalism came before big brains came before bipedalism. Lucy was partially an arboreal primate. Lucy showed that both modern humans and chimpanzees evolved from a common ancestor. ጥያቄ 72 ስለ ሉሲ በሰው ልጅ የዝግመተ ለውጥ ክርክር ውስጥ ስላላት ጠቀሜታ እውነት የሆነው የትኛው ነው ይለናል። ትክክለኛው መልስ ባይፔዳሊዝም ኬም ቢፎር ቢግ ብሬን የሚለው ነው። ስለዚህ በሁለት እግር መቆም ከትልቅ አንጎል በፊት መጥቷል የሚለው መልስ ይሆናል ማለት ነው። የሉሲ ቅሪተ አካል ወይም አውስትራሎፒቴከስ አፊራንሰስ ቀደምት የሰው ዘር አባቶች ትልቅ አንጎል ከማዳበራቸው በፊት በሁለት እግራቸው መቆም ወይም ባይፔዳሊዝም እንደጀመሩ ወሳኝ መረጃ አቅርቧል ማለት ነው። ይህ ከዚህ በፊት የነበሩትን ግምቶች የለወጠ ግኝት ነው። Global warming will cause all of the following direct problems except shrinking of glaciers, economic crisis, raising of sea level, rising maximum temperature of atmosphere. የዓለም ሙቀት መጨመር በቀጥታ የማያስከትለው የትኛው ችግር ነው ይለናል። የኢኮኖሚ ቀውስ ወይም ኢኮኖሚ ክራይሲስ የሚለው ኦፕሽን ቢ ነው ማለት ነው መልሱ። ሌሎቹን ምርጫዎች ስናይ ደግሞ ምንድናቸው? ሌሎቹ ዳይሬክት ኢምፓክት አላቸው ማለት ነው። In a field study of insect biodiversity, which tool would a biologist likely used to collect specimens?
ፔትሪ ዲሽ፣ ዳይሴክቲንግ ኪት፣ ፕላስቲክ ባግስ፣ ኔትስ ኤንድ ስትራፕ። ጥያቄ 74 የነፍሳት ዝርያ ስብጥርን ወይም ኢንሴክት ባዮዳይቨርሲቲ በመስክ ላይ የሚያጠና ባዮሎጂስት ናሙናዎችን ለመሰብሰብ ከሚከተሉት የትኛውን መሳሪያ በብዛት ይጠቀማል ይላል። ትክክለኛው መልስ ኦፕሽን ዲ ኔትስ ኤንድ ትራፕ ወይም መረቦች እና ወጥመዶች የሚለው ይሆናል ማለት ነው። ባዮሎጂስቶች የነፍሳት ዝርያ ስብጥርን ሲያጠኑ ናሙናዎችን በብቃት ለመሰብሰብ መረቦችንና ወጥመዶችን በስፋት ይጠቀማሉ። እንደ አየር ላይ መረብ ወይም ለሚበሩ ነፍሳት እና ስዊፕ መረብ ወይም በቅጠላ ቅጠል ላይ ለሚኖሩ ያሉ የተለያዩ መረቦች ነፍሳትን ሳይጎዱ ለመያዝ ይረዳቸዋል ማለት ነው። ወጥመዶችም ለተለያዩ ነፍሳት በስፋት ያገለግላሉ ማለት ነው። The oxidation of 20 NAD and 20 FADH2 molecules, how many protein pumped through ATP synthesis and how many ATP synthesized in rotor spin respectively? ጥያቄ 75 ከ20 የናዴች እና ከ20 የፋዴች2 ሞለኪሎች ኦክሲዴሽን በቅደም ተከተል ምን ያህል ፕሮቲኖች በኤቲፒ ሴንቴዝ ወይም ኤቲፒ ሴንቴዝ በኩል ያልፋሉ እንዲሁም ምን ያህል ኤቲፒ ይመረታል የሚል ነው። ትክክለኛው መልስ ኦፕሽን ቢ 120 ሃይድሮጂን አየን እና 60 ኤቲፒ ወይም 120 ፕሮቲኖች እና 60 ኤቲፒ የሚለው ይሆናል ማለት ነው። በዚህ ስሌት ከ20 ናዴች እና ከ20 ፋዴች2 ኦክሲዴሽን በኋላ 120 ፕሮቲኖች በኤቲፒ ሴንቴዝ በኩል ሲያልፉ 60 የኤቲፒ ሞለኪሎች ደግሞ ይመረታሉ ማለት ነው። ይህም ማለት እያንዳንዱ ኤቲፒ ለመፈጠር በግምት 2 ፕሮቲኖች ያስፈልጉታል ማለት ነው። ይህ በኦክሲዴቲቭ ፎስፎሪሌሽን መርሆች ላይ የተመሰረተ ነው።